الحمد لله رب العالمين قيوم السماوات والأراضين وصلاة وسلاما على رسوله الكريم أما بعد فسلام من الله عليكم ورحمته وبركاته يا الله سلام زنت ሁላችን ላይ ይስፈን في ذكر المعجزات የመልእክተኛውን ተአምር ተለያዩ ክፍሎችን እየዘከር እንገኛለን። ካሁን በፊት እንዳልነው አላህ Subhanahu Wa Ta'ala ነቢያቶችን በተለያየ ተአምር ልኳቸዋል። لقد أرسلنا رسلنا بالبينات እኛ በርግጥ መልእክተኞቻችን بالبينات በማስረጃ በማረጋገጫ ልከናቸዋል። بالمعجزات الباهرات والآيات الظاهرات ግልጽ በሆኑ ተአምራቶች ነቢያቶች ተልከዋል። ሙዕጂዛ ተሰጥቷቸዋል። ይዘውት የመጡትን መልእክት ያረጋግጥላቸው ዘንድ ለተከታዮቻቸው ኢማን ይጨምር ዘንድ ለማህበረሰቡ ያሳመኑበት ዘንድ ተአምራትን አላህ Subhanahu Wa Ta'ala ለነቢያቶች ሰጥቷል። ሙዕጂዛት ما يعجز عليه الإنسان يأتي بمثله አምሳያውን ሌሎቹ ሊያመጡት የሚሳናቸውን ተአምር ተሰጥቷቸዋል። ነቢያቶች የተሰጣቸው ተአምር ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ነበር። ረሱሉ አለይሂ ሰላቱ ወሰላም ከተሰጣቸው ትልቁ ሙዕጂዛ ቁርአን ተጨማሪ በርካታ ተአምርን በህይወት ዘመናቸው ተከስቷል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የታመመን እስከ ማዳን፣ የፈሰሰን አይን ወደ ቦታው እስከ መመለስ ምን ያላሳዩት አለ። እንስሳውን ያናግራሉ፣ ዛፉን ያወራሉ። ተአምራታቸው በርካታ ነበር። ኢማም አልአስበሃኒ ወኢማም አልበይሃቂ في دلائل النبوة የነብይነት መረጃ በሚለው በርካቶችን ጠቅሰዋል። ሼኹል ኢስላም ኢብኑ ተይሚያ ከአንድ ሺህ በላይ ተአምር አሳይተዋል ይላል። ኢማም አልነወዊ في شرح مسلم ሙስሊምን ባብራሩበት መጽሐፍ ላይ ከ1200 በላይ ተአምርን እንዳሳዩ ዘግበዋል። ከፈሎቹ 7 ጥራዝ ቮሊዩም ወጀለር ሲጽፉ በሳቸው ተአምር ብቻ ሌሎቹ እስከ 9 ጽፈዋል። ተአምራታቸው ብዙ ነው የተከሰተው። ዛሬ ተጨማሪ አውሳላችኋለሁ፣ አስተምሮም እናወጣለን። አንዴ ከአንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው። ይህን ግመል ውሃ ይጭኑታል፣ ያመጣሉ፣ ማሳውን ያጠጣሉ። አንዴ ግን ይህ ግመል እምቢ አለ። ልክ እንደ ውሻ ሆነ፣ ተናካሽ ሆነ። አኩርፎ አንድ ጥግ ነው የሚተኛው። ውሃ በምን ያምጡ? ኢኮኖሚካሊ ደካማ ናቸው። ማሳው እየደረቀ ነው። ችግር ረሃብ ሊወርሳቸው ነው። መፍትሄው የት ነው? ወደ ነብዩ አለይሂ ሰላቱ ሰላም መጡ። ተመልከቱ፣ ስለ ግመል አቤቱታ ሊያቀርቡ። ያ አላህ መልእክተኛ፣ እኛኮ ግመል አለን። ይህ ግመል ግን ውሃ እንጭንበት ነበር፣ አሁን ግን እምቢ ብሎ አስቸገረን፣ ምን ይሻላል አሉ። መልእክተኛው አለይሂ ሰላቱ ሰላም قال ቁሙ እንግዳ እንሂድ አሏቸው። መልእክተኛው አለይሂ ሰላቱ ሰላም እነዚህ ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ፣ አብረው ወደ ማሳው ገቡ። ልክ ሲገቡ ሰዎቹ ፈሩ። ያ ግመል እንደ ውሻ ተናካሽ ሆኗል። የአላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርተዋል። የአላህ መልእክተኛ ሆይ አትግባ፣ فإنه صار مثل كلب الكليب ተናካሽ አውሬ ውሻ መስሏል፣ ላንተም ፈራላህ፣ ለፕሊስ አትግባ አሏቸው። የአላህ መልእክተኛ ምን አሉ? قال ችግር የለም አሏቸው። እኔ ጋር ችግር የለብኝም፣ no problem አሉ። ልክ ሲገቡ ማሳው ግመሉ ከርቀት ሲያያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ፣ ተደፋ። መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት ረሱል አለይሂ ሰላቱ ሰላም። ይህ ተአምር በሰሃቦቹ ስብስብ የታየ ነው። ግመልን ሸምግለው ወደ ስራ መልሰውታል። አስገራሚ ነው ይሄ። ያኔ ስጁድ ሲወርዱ ሲሰግድ ሲያዩት ሰሃቦች ደንግጠዋል። ከዛም ወደ አላህ መልእክተኛ ዞሮልና ያ አላህ መልእክተኛ ወይ እቺ እንስሳ የማያገናዝቡት ለአንተ ስግደት ከወረዱ እኛ ለምን ለእርሱ አንሰግድም አሏቸው። ነብዩ አለይሂ ሰላቱ ሰላም ቦታቸውን ያውቃሉ፣ ደረጃቸውን ያውቃሉ። ይሄ አላህ መብት መሆኑን ጠንቅቀው ያውቃሉ። አንድ ሰው እኮ ለሰው ሊሰግድ አይገባው። ከአላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ። ለምን? لعظم حقه عليها እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር። ግን አይቻልም። ባል ቤቱን ጠብቆ
ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል። ምን ማለት ነው? ከተወለደ በኋላ ልጁን መመገብ የሱ ነው፣ ሲታመም ማሳከም የሱ ነው። ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው፣ ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባት ሲሰጥ ትልቅ ሪስፖንሲቢሊቲ አለው። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱል አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጠው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው ነው። ይሄም ደግሞ ከእርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ። ኖ ቆሙ፣ ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ። ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት፣ ቤተሰቡ ከረሃብ ከችግር ከርዛት መዳን ስላለበት። ምናውጣው አስተምሮ በርካታ። አላህ የእሳቸውን ፈለግ የምንከተል ያድርገን። ከእርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።